ጓደኛ ከሴት ልጅ ምንዋን ያደንቅ ከመጣ በጣም ይወዳል። Say that again. ከመጣ በጣም ይወዳል። እስቲ አንድ ጊዜ ይሄንን ቪዲዮ ተከታትለን እንመለስ። ተግለጥ አሁን ሚካኤልን ተሰራውት። ኦኬ ቤተሰብ ባለፈው ፓፒ ጋር ታቶን ተሰርቼ እንደጨረስኩ ለሚስተር ሰን አሳየዋለሁ ብያችሁ ነበረ። አሁን ላሳየው መጥቻለሁ። ምን እንደሚል አብረን እናያለን። እርግጠኛ ነኝ ደስተኛ ይሆናል ያልኳችሁ ደስተኛ ይሆናል። እና ካሜራማን ምንድነው? ቆይ አንዴ እንዳትገ ኧረ ምንድነው? እሺ በቃ ተግለጥ። አሁን ሚካኤልን ተሰራውት። እንዴት አንቺ ገና ቁስል እኮ ነው። እኔ እኮ ታቶውን የተሰራሁት እንደምወደው ታውቃለህ አይደል? ብዙ ነገር መውደድሽ በዚህ ነው የምትገልጪው። ታዲያ ሰውነትሽ ላይ በመለጠፍ ቆዳሽ ላይ አሁን ታስጠፊዋለሽ። እሺ አይጠፋም። ሰላም ይጠፋል። እንዴት ታቶ አንተ ማን የሱ የኔ ጉዳይ አይደለም፣ ግን ጀርባሽ ላይ እኮ ነው ያለው። ቆይ አንቺ ከዚህ በኋላ ወሲብ አታርጊ። ታዲያ እዚህ ጋር ምን አስመጣው እንዴ? ሰላም ይኸውልሽ፣ ሂጂና አጥፍተሽው ነይ አልኩሽ። ሂጂ። ታቶ አይጠፋም እኮ እኔ ነው የማጠፋው። እሺ በፈጣሪ ስም ተናደደ። እንዴት ነው ታቶ የማጠፋው እንዴ? እኮ አይጠፋም። ካሜራማን አጥፎ በነገራችን ላይ የሆነን ሰው መነቀስ ስሙን ኦር ደግሞ ስዕሉ መነቀስ ያንን ሰው ተወዱታላችሁ ማለት አይደለም። በተለይ ደግሞ መንፈሳዊ ሲሆን የማርያም ስዕል፣ የሚካኤል፣ የመስቀል ጥቅሶችን ስለተነቀሳችሁ ብቻ በቃ ኦርቶዶክስ ኦር ክርስቲያን የምትባሉ አይደላችሁም። ክርስትና ሲጀምር በተለይ ደግሞ መጽሐፍ ቅዱስን የሚያቅሰው መጽሐፍ ቅዱስን የሚያነብሰው ክርስቲያን ነኝ ብሎ የሚያስብ ሰው ጭራሽ ስለ ንቅሳቱላ አያስብም። ንቅሳት አንደኛ ነገር በመጽሐፍ ቅዱስ አይፈቀድም። በቃ በጭራሽ የማይፈቀድ ነገር ነው። ሁለተኛ ነገር በሱ አይደለም በቃ ስለተነቀሳችሁ አይደለም ወደዳችሁ የሚገለጸውና ይሄ እንደው የሚያሳየው መጽሐፍ ቅዱስ እንደማታውቁ እንደማታነቡ ክርስቲያን እንዳልሆናችሁ ነው የሚያሳየውና ፕሊስ እባካችሁ ዓለማዊ ነገር መብታችሁ ሊሆን ይችላል፣ ግን መንፈሳዊ ነገር ሲሆን እንደዚህ ጥቅሶችን ስዕሎችን ነገር ባትነቀሱ የተሻለ ይሆናል። አስቡት እስቲ ተነቀሳችሁ የሆነ መንፈሳዊ ስዕል ተብሎ የሚታሰቡትን ተነቀሳችሁ ታውቃላችሁ ምን ሲሰሩ እንደምትሉ ምን ስንሰራ እንደምንውልና በጣም ነው የሚደብረውና ይቅርባችሁ። በቃ እንደዚህ አይነት ነገር ይቅርባችሁ። በጣም ነው የሚያስጠላው። እና እኔ እምነቴን ለማራከስ ፈልጌ አይደለም፣ ሚካኤልን ለማራከስ ፈልጌ አይደለም። እዚህ በቃ የልቤን ፈጣሪ ያውቃል፣ ማርያም ፈጣሪ ያውቃል፣ ልቤን ውስጤን ፈጣሪ ያውቃል። ሚካኤል ያውቀኛል፣ ሚካኤል ይቀጣኛል። ለህዝቡ ግን እንደዛ አስቤ አይደለም። በጣም ይቅርታ። ላይክ መተኛት ሁሉን ያለው ለራሴ በጣም ከባድ ጭንቀት አለብኝ። በጣም ጭንቀታም ነኝ ማለት በጣም ብዙ ነገር አለ በውስጤ እና ይሄ ነገር በጣም ላይክ አልቻልኩም። እንዳለው ክብር ነው በጣም ይቅርታ። እምነቴን መንገድ ፈልጌ አይደለም። እምነቴን በጣም አከብር ልጅ ነኝ። ማጥፋት አልችልም፣ ካንሰር ይሆናል ትብሏል። ከዛ ደግሞ ቢጠፋም ቀለሙ ነው በቅርጹ ነው ይቀመጣል። ላይክ ሰውነቴ ላይ አይጠፋም። ያ ስለለለ በጣም ይቅርታ። ለሰኔድ እንደዚህ እናስረዳዋለን። እሺ ካለ ደግሞ ከዚህ በኋላ በቃኝ። እሺ ላይክ ተውኝ፣ ግን ማርያምን ተው። እኔ አልቻልኩም። ለካ ሰው ራሱ የሚያጠፋው ወዶ አይደለም፣ ማርያምን ወዶ አይደለም። እንዴት ላይክ በኮሜንት ሰው ራሱን ያጠፋል አለው። ለካ ወዶ አይደለም ላይክ በእናንተ ፊት እሱን ይቅርታ አለዋለሁ እንጂ በቃ ግን ፕሊዝ ተውኝ። የራሴ በጣም ጭንቀት አለብኝ። ተውኝ። እሱን ጠይቀዋለን ይቅርታ። ኢቢኤስ አሁን ደግሞ እንተዋወቃለን ወይ የሚለው ፕሮግራም ላይ ባልና ሚስቶችን ትንሽ ተወት አደረገና ወደ ጓደኞች ዞሯል። ሁለት በጣም ገራሚ የሆኑ ጓደኛሞች ቀርበው ነበር። እስቲ እንከታተላቸው። ጓደኛ ከሴት ልጅ ምንዋን ያደንቅ በተለይ የሚወደው መቀመጫ በጣም ይወዳል። Say that again. መቀመጫ በጣም ይወዳል። እናንተ ወጣችሁ የተጠየቁት
ጓደኛ ከሴት ልጅ ምኗን ያደንቃል? ከዚህ እንጀምራለን። ያው መቀመጫ እኔ ደግሞ ፈርዶብኝ ትብዳ መቀመጫ ነፍሴ ነው። አጅሬ መቀመጫዋን አንደርድራ አምጥታ ከጎኔ ከነተሳቢ ፓርክ አታረገው መሰላችሁ። እስቲ በዚህ ቪዲዮ በጣም በርካታ ሰዎች ወደ ሁለት ጎራ ተከፍለዋል። አንደኞቹ ግልጽነቱ ደስ ሲል በቃ ፊት ለፊት ነው የተናገረው ምንም ነገር አልደበቀም የሚሉ አሉ። ሁለተኛ ደግሞ እንዴት ሚዲያ ላይ እንደዚህ ያወራል ምናምን የሚሉ ሰዎችም አሉና እስቲ what do you think እናንተ? ለማንኛውም ያስቃል። ሰላም አደራችሁ ቤተሰብ። ተጨንቃችሁ ስትደውሉልኝ ለነበረ ቴክስት ታለግሩልኝ ስለነበረው እና ኢንቦክስ ታረጉልኝ ለነበረው ደህና ነኝ። ኢንቦክስ ያልመለስኩት በጣም ብዙ ነው። በቃ በጣም ከአቅሜ በላይ ነው። ላይክ መመለስ አልቻልኩም ነበር። ስልኬንም ዛሬ ነው ማናጀር የሰጠኝ ከዛ ጻራ መመለስ አልቻልኩም ነበር። እሱ በጣም ነው የማመሰግነው እና አሞኬ ደህና ነኝ። ሰላም አለይኩም። ጓደኛዬን ከመኪና ውረድ አንዴ ቪዲዮ ልቅረጽ ብዬ አውርቼው ነው እንጂ መኪናው የኔ አይደለም። በቅርብ ጊዜ ግን እገዛለሁ። ደጆኜ ካንተበር ተስፋ አድርጌ ስዘምር ወጥረህልኝ እንደ ዋጋ ከበርከኝ ባንተ ጸጋ